አንደኛ የጴጥሮስ መልእክት ምዕራፍ 5 ከቁጥር 7 እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። አምላካችንና አባታችን እግዚአብሔር ሆይ መጽሐፍ በዚህ ስፍራ ላይ ሲናገር እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት እንደሚል ጌታ ሆይ በኢየሱስ ስም የሚያስጨንቀንን እጅግ በጣም የሚያሳስበንን እረፍት የነሳንን ነገር በሙሉ በአንተ ፊት እናቀርባለን። እግዚአብሔር አምላክና አባታችን ሆይ ካለንበት አስቸጋሪ ሁኔታ ውስጥ መውጣት የምንችለው በአንተና በአንተ እርዳታ ብቻ ነው። ስለዚህ ጌታ ሆይ ጥያቄያችንን በሙሉ በፊትህ እናቀርባለን። እግዚአብሔር አምላኬና አባቴ ሆይ ለወንድምና ለእህቶቼ ጸልያለሁ። በአሁኑ ሰዓት እጅግ ተስፋ ቆርጠው አዝነው ግራ ተጋብተው ለተቀመጡ ሰዎች ጸልያለሁ። ጌታ ሆይ ሸክማቸውን አንተ ከላያቸው ላይ እንድታነሳ፣ ረፍትን እንድትሰጣቸው፣ በሰላም እንድትባርካቸው፣ በእረፍት እንድትጎበኛቸው በልጅ በክርስቶስ ኢየሱስ ስም እለምንሃለሁ። መጽሐፍ ሲናገር በዮሐንስ ወንጌል 14ኛው ምዕራፍ 27ኛው ቁጥር ላይ እኔ የምሰጠው ሰላም ዓለም እንደሚሰጠው ሰላም አይደለም ብለሃል። ጌታ ሆይ ያንተ ሰላም በገንዘብ የሚተመን በተለያዩ አይነት ነገሮች የምናገኘው አይደለም። ፍጹም የሆነ ሰላም ነው። ፍጹም የሆነ እረፍት ነው። በዚህ እረፍት ወንድምና እህቶቼን እንድትጎበኛቸው በልጅ በክርስቶስ ኢየሱስ ስም ለምንሃለሁ። ይህንን ስለምታደርግ አመሰግናለሁ። ክብር ሁሉ ላንተ ይገባሃል። በጌታ በኢየሱስ ስም አሜን።